ስለ ኢየሱስ ነው የምጠይቅህ። አባቱ የሚያደርገውን መናገሩ አባቱ ተመሳሳይ ስራ ከአባቱ ጋር እንደሚሰሩ ተናግሯል። እኔ ምን አገባኝ ከአባቱ ጋር የምሰራ? በራሱ ብቻ ራሱን ችሎ እኔ ፈጥራለሁ ብሎ ያውቃል ነው እኔ ጥያቄ። ያውቃል እኔ ማርያም ልጅ ነኝ ብሎ ተናግሯል። ግን የማርያም ልጅ ምን አገባኝ እሱ? እኔ እሱም በኋላ ጠይቀኝ። እኔ የጠየቅኩ ነገር ኢየሱስ ፊሳቲ አኒ ዋ ኡሜረ ጀዴ ዱባቴ መጫፈከት እሺ መልስ የለም። ጀመሪፍ በቃ ጋፊ ብራ ሲጋፈዳ ጋፊ ብራ ኢየሱስ የሮ ኢልመተው አባን የሮ አባተው ማን ነው? ኢየሱስ አከ ኢልመተው ፊ አባን አከ አባተው ከሙርቴ ሰኝ ከነ መረጃ ረጋ ወሊን አባን አባከተው ኢልሚ ኢልማከተው ከንዱርሴ ሙርቴ ሰ ኢየሱስ ነው አባን አፍጥንልኝ ኦ ና አባፍ ኢልሜቾን ማላከተ ደቂቃናዳ የኔ ጥያቄ አይደለም። አመልካች ቃልም ይሁን ኢየሱስ አከ ኢልመተው አባን አካባተው እነሱ አንድ ነበሩ አላልከኝም? ጀሪ ዋቀቶ ከቸቱረኒ ኢልመ ከንተ እርጋዳላት እገዱ ፈቲሚቲ ሳይመጣ ኢልመ ሶንተ እንዱረቲ አባ ከንተው አባ አከተው ኢልሚ ከንተው ኢልማ አከተው እኙት ሙርቴስ ማን ነው ይሄን የጸደቀ? ኢየሱስ ልጅ እንዲሆን አባት እንዲሆን ማን ነው ይሄን የጸደቀ? እኙ ሙርቴስ መች ነው ልጅ የሆነበት ዘመን የለውም። ኢየሱስ ልጅ የሆነበት ዘመን የለውም። ከዘላለም ልጅ ነው። ዕብራውያን ምዕራፍ 1 ቁጥር 5 ላይ እኔ ዛሬ ወለድኩ ማለት ዛሬ ማለት ኢንዲኬት ጊዜ ያለው ዛሬ ማለት ጊዜ አመልካች ስለሆነ ዛሬ ወለድኩ ስለ ወይት አባከተው ኢልሚ አከ ኢልመተው እኙቱ ወሰነ ኢልመቱ ወሰነ ሞ አባቱ ወሰነ አፍጥን ዛሬ ወለድኩ ያለው እሱ የእግዚአብሔር ልጅ መሆኑ ሰዎች ያወቁበት ቀን እንጂ እሱ የእግዚአብሔር ልጅ የሆነበት ቀን አይደለም። ኢየሱስ ከዘላለም የእግዚአብሔር ልጅ እንደሆነ ዮሐንስ 17 ቁጥር 5 ላይ ይናገራል። እሺ ችግር የለውም። ከዘላለም የእግዚአብሔር ልጅ ሲሆን ደቂቃ አስጀምር። ክርክር ላይማ አይደለም እኮ ክርክር ላይ አይደለም። ክርክር ላይ ትሆናለህ ነው አንከ ሲጋፈደ እሺ ጥንትም ይሁን አካት ልጅ ሲሆን ማን ነው ልጅ እንዲሆን ያደረገው ነው ጥያቄ። አባት ሙርቴ ሰሞ ኢየሱስ ቶፊኮ ሙጫንታ ጀዴ ኢየሱስ ኦፊ ሙጫንታ ጀዴ አባን ሞፊን አባንንታ ጀዴ ሙርቴ ሰሞ ኤኙዳ እሺ መልስ የለም አመን በነጥ እንጀልቀበን ነበር አሁን ጀመር ከብራት ጀልቀባ እሺ ዋቀዮ ጀልቀባ ሆጂ ኢሳ ኢሰበራ ዱሪ ሰነ ሁንዱማ ዱራ ነኡሜ ጀዳ ፈከኛ በቆና ሰደ ለኮስ ዲለሚ ለመረት ነኡሜ ከን ጀዴኙ ደፍ ጥበብ ነው። እግዚአብሔር የራሱን ጥበብ ፈጠረ። የኦጉማ ዋቀዮ ኡመማ ኦኬ ዋቀዮ ኡመማ ዳይሽ ኦጉማ ነሳ እሺ ነማ ዲራፍ ዱበራ ጎዴ ከን ኡሜኙዳ አፍጥን ወንድና ሴት አድርጎ ሰውን የፈጠረ ማን ነው? ወንድና ሴት አድርጎ ሰውን የፈጠረ ማን ነው? አፍጥን ሰዓትን ማረኮት አምላክ ማን ነው? እሱ አብ ነው ወይስ ወልድ? ምን ነው ማሊስ ከን ዲራፍ ዱበራ ጎዴ ከን ለመዱሜ ዋቀዮ ማባል ዋቀዮ አባማ ዋቀዮ ልማቱ ዲራ ዱበራ ጎዴ ዱሜ ናዳ በደቂቃ እኮ አቁምልኝ ደቂቃ አፍጥንልኝ አባሌ ኢልመሌን ጀድ ዋቀዮ አባትም አባሌ ኢልመሌን ጀድ ዋቀዮ ቆፈጀድ ቀጥል ደቂቃ ኦኬ ወንጌል ላሳይ አባከቴ ዋቀዮ አባከ ኖ መረጃ ላሳይ ዋቀዮ አባቴ ሰገርሲሳን ፍረቱ ይሄን ትነግረኛለህ። ቆይ አንዴ እኔ ላሳይ ኢየሱስ እንዳልሆነ አብ እንደሆነ ብቻ ላሳይ። ኢየሱስ የፈጠረበት ደግሞ ሌላ ብቻ ያሳያለሁ። ችግር የለውም እሱን ትመጣለህ። እሱ በአንተ ታይም ላይ ነው። ማቴዎስ ምዕራፍ 19 ቁጥር 4 ላይ ምን ይላል? ከንዱበራ ዲራ ጎዴ ኡሜ ዋቀዮ ዳጀደ ኢየሱስ ክርስቶስ ወረ ፋሪሶታትም ትቀበላለህ ወይስ አትቀበልም? አፍጥን ዋቀዮ ማለት የአብም የወልድም የመንፈስ ቅዱስም አንዱ መለኮት ነው። እኔ አገባኝም ግን ኢየሱስ ዋቀዮ ቱሜ ጀዴ ገረት ምን ፍረቱ ዋቀዮ አባከ ኡሜ ኢየሱስ ዱበቴ ዋቁማን ጉን ዋቆቶ ኮቸካ አባ ደውም ጀዴ ዋቀዮ ዋቀዮ ቦታውን ልክፈትልህ። ቆይ ቦታውን ከፍቼ አንድ ባንድ ሳሳይ ነው ደስ የምልህ። ቆይ ኩኖ እንደዚህ ይላል
inni garuu jedhe waa Yesuus Kiristoos deebisee maal yommus warri Faarisotaa gara isaa dhufanii isa qoruudhaaf namni tokko sababii dhumaan halleen haadha manaa isaa baasuun seeraa jedhanii gaafatan. Yesuus maal jedhani inni garuu deebisee Waaqayyo inni jalqabatti isaan uume dhiiraa fi dubartii akka uume hin dubbifneeree jedheen Yesuus. Kanaafuu Waaqayyo inni uume sun Waaqayyo abbaa ta'uu isaa dubbataa jedhan fudhattu. Abbaa kan jedhu fidi ragaa fidi. Inna Waaqayyo isa kam Yesuus Kiristoos Waaqayyo kan jedhu abbaa isaatiin miti moo abbaan isaa Waaqayyo miti isaaf? Waaqayyo miti wattees nan darba abbaan isaa Waaqayyo miti. መለኮት አንድ ነው። አባን ሰው ዋቀዮ ሚቲ ዋቀዮ የሚለው የኢሳንስ ስም ነው። አብንም ወልድንም መንፈስ ቅዱስ ሶስቱንም አካል የሚመለከት ነው። በቃ አመሰግናለሁ። አባ ሚቲ ዋቀዮ አባ ኢየሱስ ዘቹ ጅርታ አልፋለሁ። እሺ የኔ ጥያቄ እዚች ጋር ና ህብሮተ በቆና አካል ይጠቅማል ስሙ የሶስቱም አካላት ይሆናል ስሙ። ፕሊዝ የኔ ጥያቄ ጋፊኮ ሆጀር ገሞታ በቆና ፕሮሰዲ ለኮፍሰ ሶደመ ፍረቲ እንደገና ወደ መበስበስ እንዳይመለስ ከሙታን እንዳስነሳው እንዲህ ብሎአል ይላል። እንደገና ጀ ለመፋቀን ቶርቶሬ ጀ ኢየሱስ ጋፈዱ ቶርቶሬ ቱሬ ለመፋቀን ቶርቶሬ ማጀ አፍጥን ደቂቃ ቆናዳ እንዴ ሰለማን ነው የሚያወራው? ስለ ዳዊት ነው የሚያወራው ክፍሉ? ኧረ ስለ ኢየሱስ ነው የሚያወራው። ጤነኛ አይደለም እንዴ? ስለ ዳዊት ነው የሚያወራው። ስለ ኢየሱስ ነው ስለ ዳዊት ነው የሚያወራው አልክ እኮ። ከላይ ጀምር ከፍ በልና አንብብ። እሺ ከላይ ልጀምር። እሺ አንዴ ላሳይህ። አሳያለሁ። አብሽር ልክፈትልህ። ስለ ዳዊት ነው የሚያወራ አይደል? ቆያጆ ዱዓ ከን ጋፈሜ ዳዊት አላ 13 ሴት አለ። እሺ 13 34 እሺ ከየት ልነሳለህ? አፍጥን ከየት ልነሳለህ? ቁጥር ስንት ነው? ቁጥር ስንት ነው? እኔ 34 ላይ ነው ጠየቅኩ። አንተ ከላይ አንብብልኛል። ከየት ላንብብልህ? ሐዋርያት ሥራ ምዕራፍ ስንት ነው? 13 ቁጥር ስንት ነው? ቁጥር 34 በቆና ቁለሰዲ ለኮፍሳ ሶዶሚ አፉር ድደሚ ሰገል ራጀል ቀቢ ዱቢስ አየህ እንደዚህ ይላል። ስለ እርሱም የተጻፈ ሁሉ በፈጸሙ ጊዜ ከእንጨት አወርደው በመቃብር አኖሩት፣ እግዚአብሔር ግን ከሙታን አስነሳው ይላል። ማን ነው መቃብር ውስጥ ገብቶ እግዚአብሔር ያስነሳው? መሲሁ ነው፣ ክርስቶስ ነው። ኦኬ፣ ስለዚህ ስለ ኢየሱስ እያወራ ነው ማለት ነው። እሺ፣ ከሕዝብም ዘንድ ምስክሮች ለሆኑት ከእርሱ ጋር ከገሊላ ወደ ኢየሩሳሌም ለወጡት ብዙ ቀን ታያቸው ይላል። ቀጠልና እኛም ለአባቶች የተሰጠውን ተስፋ የምስራችሁን ለእናንተ እንሰብካለን አለ። እሺ ይህን ተስፋ ይላል 39:3 ላይ ይህን ተስፋ እግዚአብሔር በሁለተኛው መዝሙር ደግሞ አንተ ልጄ ነህ አለ። እኔ ዛሬ ወለድኩ ተብሎ እንደተጻፈ ኢየሱስ አስነስቶ ለእኛ ለልጆቻቸው ፈጽሟልና። ማን ነው የተነሳ? እዚች ጋር ኢየሱስ ቶሌ። እሺ ማን ያስነሳ? ኢየሱስ ነው። እንደገና ለዳዊት የተነገረው ማለት በመዝሙር ለዳዊት የተነገረው። አዎ እርሱ አስነስቶ ለእኛ ልጆች ፈጽሟልና የሚለው ማን ነው? ለዳዊት አይደለም እኮ ተነገረ። ለእኛ የሚለው ማን ነው? ማን ነው ለእኛ የሚለው? ፕሮፌሲ ነው። ለእኛ ባዩ ማን ነው? ለእኛ ባዩ ማን ነው? ለእኛ የሚለው እዚች ጋር ማን ነው? እኙ አና ኑ ይፍቀጀ ተናጋሪው ነው። ጳውሎስ ነው የተናገረ ያለው። ኦኬ ስለዚህ አዎ እንጂ ዳዊት አይደለም። እሺ 34 ላይ እንደገና ወደ መበስበስ እንዳይመለስ ደቂቃ ጀምር። ጥያቄ አይደለም ይሄ እኮ መረጃ እያሳየው እኮ ነው። ምንድነው የሚያስተምረው? አሁን ይሄን ሲጨርስና ኢየሱስ መሆኑን ስትረዳ ከዛ በኋላ ይጀምራል ደቂቃ። እንደገና ወደ መበስበስ እንዳይመለስ ከሙታን እንዳስነሳው እንዲህ ብሏልና የታመነውን የዳዊት ቅዱስ ተስፋ እሰጣችኋለሁ አለ። ስለዚህ እንደገና ወደ መበስበስ እንዳይመለስ ስል ኢየሱስ ቶርቶሬ ቱሬሞ ቶርቶሬን ቱሬ እንቶርቶሬ በሶስት ቀን ውስጥ ይበሰብሳል እንዴ? ለምንድን ነው ታዲያ ለመፋገረ ቶርቶ ተከን ደብነ ከን እንጀደ ማሊፍ ቁጥር 34 አይደለ?
ቅዱስን መበስበስ ያይ ዘንድ አትሰጠውም ይላልና ዳዊት በራሱ ዘመን እሺ ለልጆቹ ፈጽሟልና እንደገናም ወደ መበስበስ እንዳይመለስ ከሙታን እንዳስነሳው እንዲሁ የታመነውን የዳዊትን ቅዱስ ተስፋ እሰጣችኋለሁ ተብሎ ተጽፏል። በሌላ ስፍራ ቅዱስን መበስበስ ያይ ዘንድ አትሰጠውም። ኢየሱስ ክርስቶስ ከዚህ በፊት አልሞተም፣ አልበሰበሰም። ለምንድን ነው ታዲያ እንደገና ወደ እንዳይበሰበስ የሚለው? ለመፋከን ቶርቶሮ ከጀዱ ማሊፍሬ እርገን ቶርቶሮ እየዋሸ ነው ጳውሎስ አይደለም። ሞቶ እንደገና እንዳይበሰበስ እያለ እኮ ነው። ለመፋከን ቶርቶሮ ትጀደ በር ጳውሎስ እየዋሸ ነው። እንለፍ ነው አይደለም። እሱ በሞቶ ከሙታን ባይነሳ መበስበሱ አይቀርም። ስለሱ አመልካች ካለው እሺ በቃ ጳውሎስ ዋሽቷል። እንለፍ። ጥያቄ ከሆነ ደቂቃ ካለቀም አለቀ። ጥያቄ እንዲህ ይላል ከናፍ ክርስቶስ ገረብ እያለፋ የሙዱ ፌ አቲ አርሳ ከነስ ሂንጃለ ነገሩ ዳቅና አቦመሙ ናፍ ቆጴስቴ ጅርታ ጀድ እብሮተ በቆና ኩደ ለኮሽን ይረቲ ና ቆጴስቴ ጅራ ይቹማል አቅና ቆጴስቴ ጅርታ ይቹማል አፍጥን ደቂቃ ዳብፉኛን ቀበቴ ዳባዳቦ ፎን ኢየሱስ ቀበቴ እኮ ና ቆጴስቴ ጅራ ይቹማል ሲንጀዳን አከፎንቴ ነምቤካ አብ ደቂቃ ቆ ደቂቃ ቆ ፊቴሽ ጠይቃውን አንተ ነህ